የወባ ህመም ክትባት እንዳለው ያውቃሉን? መልሶት አዎ ከሆነ ትክክል ነው። ከ5 ወር እስከ 5 ዓመት ዕድሜ ላሉ ወባ በተንሰራፋበት አካባቢ ለሚኖሩ ህፃናት የሚሰጥ ክትባት አለ። ይህ ክትባት እነኚህ ህፃናት በወባ እንዳይያዙ ይከላከልላቸዋል። ታዲያስ ዕድሜያቸው ከ5 ዓመት በላይ ለሆኑትስ? ዕድሜያቸው ከ5 ዓመት በላይ ሆኖ ወባ ወደ ተንሰራፋበት አካባቢ ለሚሄዱ ተጓዦች የሚመከሩ የሚሰጡ የመድኃኒት መከላከያ አማራጮች አሉ። ወባ ወደ ተንሰራፋበት አካባቢ የሚሄዱ ከሆነ እዛም ረዘም ላለ ጊዜ የሚቆዩ ከሆነ ዶክተሩን በማማከር እነኚህ መድኃኒቶች በመውሰድ ለወባ ያለዎትን ተጋላጭነት መቀነስ ይችላሉ። እርስዎ ግን ወባ በተንሰራፋበት አካባቢ የሚኖሩ ከሆነ ከአካባቢው የወባ ትንኝ መራቢያ ስፍራዎችን በማጥፋት የወባ ትንኝን የሚቃወሙ ኬሚካሎችን በመጠቀም ሲተኙም በኬሚካል የተነከረ አጎበር በመጠቀም እርስዎንም ቤተሰቦንም ከወባ ህመም መከላከል ይችላሉ። አይ ይሄ እኔን አይመለከተኝም፣ እኔ የምኖረው በከተማ ነው ብለው ካሰቡ ተሳስተዋል። በከተማ በመሆኑት በወባ ህመም ከመያዞት አያድኖትም። እርስዎ በወባ ህመም ለመያዝ የሚያስፈልገው አንድ የወባ ትንኝ ንክሻ ብቻ ነው። አብዛኛው የኢትዮጵያ ክልል የወባ ስርጭት እንዳለበት መረጃዎች ያሳያሉ። የወባ ስርጭቱ የሚስፋፋው የዝናብ ወቅትን ተከትሎ ባሉት ወራት ነው። ለዚህም የክረምት ዝናብን ተከትሎ ከመስከረም እስከ ህዳር ባሉ ወራት፣ የበልግ ዝናብን ተከትሎ ከመጋቢት እስከ ግንቦት ባሉት ወራት የወባ ስርጭት በመላው ኢትዮጵያ ይስፋፋል። ለዚህም ነው የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ማህበረሰቡ እንዲጠነቀቅ ያሳሰቡት። ከህመሙ ምልክቶች በጥቂቱ ራስ ምታት፣ ከፍተኛ የሆነ ትኩሳት፣ ብርድ ማለት፣ ማቅለሽለሽ፣ ምግብ አፕታይት መቀነስ ይኖሩበታል። እነኚህ ምልክቶች ካሳዩ ጊዜ ሳይፈጁ በአቅራቢያ ወደሚገኝ የጤና ተቋም በመሄድ ሕክምናን ያደርጉ። ያስተውሉ። ለእርሶ ጤና ቀድሞ ደራሽ ራስዎ ነዎትና ለጤናው ቦታ ይስጡ። በተግባራዊ ለውጥ ጤናውን ያሻሽሉ። ይህንን ትምህርታዊ መረጃ ከወደዱት ላይክ፣ ሼር፣ ሰብስክራይብ ያድርጉ።